አቶ ግርማ አሸናፊ፣ ወይዘሮ ጽጌ ክፍሌ፣ ኤልሳቤጥ ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ፣ በአጠቃላይ እነዚህ ሁሉ ሰዎች የሉ ወጥቷቸዋል። ከልጅነት ነው ለቅሶ ማቀው ሐዘን ማቀው ቤተሰቦቼ እንዳለ ሞተዋል። ታዲያስ እንዴት ናቸው? በዛሬው ቆይታችን እንግዲህ የምናየው አርቲስት ጌዲዮን ዳንኤል ወይ ደግሞ በቅጽል ስሙ ጌዲ በተራ ብለን የምናውቀው ቆንጆ ዘፈኖቹ የምንወድለት አርቲስት እንግዲህ ሰሞኑን ቲክቶክ ላይ መጥቶ ቤተሰቦቹ እንዳለ እንዳውም እሱ እንደጠቀሰው ከሆነ ወደ 6 7 8 አካባቢ እህት ወንድሞቹን ይመስለኛል፣ እርግጠኛ አይደለሁም እኔ፣ እሱ እንደጠቀሳቸው እንግዲህ ቤተሰቦቹ እንደሌሉና ሁሉም ሞት እንዳለቁ ያ ማለት ነው ሞተዋል አርፈዋል ማለት ነው እሱ እንደጠቀሳቸው እና ከነሱ በውርስ ያገኘው መሬት ይመስለኛል እሱ እንደጠቀሰው እንግዲህ ይህንን መሬት እንኳን አክሰስ ማድረግ እንዳልቻለ መጠቀም እንዳልቻለ የኔ ብሎ የሚያስበውን ውርስ ራሱ መጠቀም እንዳልቻለ በጣም በምሬትና በሐዘን ውስጥ ተውጦ ነበር ሲገልጽ የነበረው እና ከዛ በተጨማሪ እንግዲህ ሐዘንን እኔ ከልጅነቴ ነው የማውቀው፣ ሐዘን ለኔ አዲስ አይደለም አይነት ኮንቴክስት ያለው ንግግር ነበር ሲናገር የነበረውና ምን ተሰምቶት ነው እንደዚህ ያለው ምን ተፈጥሮ ነው የሚለውን ነገር ከራሱ አንደበት የተለቀቀውን ቪዲዮ አብረን ለማየት እንሞክራለን። አብራችሁን ቆዩ። ላይክ እና ሰብስክራይብ ማድረጋችሁንም እንዳትረሱ። አቶ ግርማ አሸናፊ፣ ወይዘሮ ጽጌ ክፍሌ፣ ኤልሳቤጥ ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ፣ በአጠቃላይ እነዚህ ሁሉ ሰዎች የሉ ወጥቷቸዋል። ከልጅነት ነው ለቅሶ ማቀው ሐዘን ማቀው ቤተሰቦቼ እንዳለ ሞተዋል። ድረስ ለተከበሩ ለክቡር ፕራይም ሚኒስቴር ዶክተር አብይ አህመድ፣ ለተከበሩ ለአዲስ አበባ ከንቲባ ለወይዘሮ አዳነች አቤቤ፣ ተከበራችሁ ለፌዴራል ቤቶች ኤጀንሲ፣ ለከፍተኛ 15 ቀበሌ 20 አዋሪ አካባቢ እንሳሮ ሆቴል አካባቢ ላሉት ለቀበሌው ሊቀመንበር፣ ለክፍለ ከተማዎቹ ሰራተኞች በአጠቃላይ በሙሉ እንዲሁም ለአዋሪ ተወላጆች እንዳለ ሰላም ጤና ይስጥልኝ። እንደምን አላችሁ? አርቲስት ጌዲዮን ዳንኤል። እሺ፣ በመጀመሪያ ይህንን ነገር ስነግራችሁ አንዳንድ የማታውቁት ሰዎች የማያውቁ ሰዎች ስላሉ ይህንን ነገር ለማስረዳት ፈልጌ ነውና በወቅቱ እኔ የተወለድኩበት አካባቢ ተወልጄ ያደግኩበት ቤት ሰፈር አካባቢ አዋሪ አካባቢ የተወረሰ ቤት አለን። ከልጅነቴ ጀምሮ የተወለድኩበት ያደግኩበት ቤት ነው። 524 የቤት ቁጥር ከድሮ ጀምሮ የተወረሰ ቤት ነው። ይሄ ቤት ሲወረስ ኃላፊነቱ እኔ ነኝ ኃላፊነት ያለብኝ። እዛ ቤት ውስጥ ያሉት ቤተሰቦቼ እንዳለ ሞተዋል። እኔ ነኝ ያለሁት እና ስለዚህ ቤት የሚያገባኝም እኔ ነኝ። እንደገና ደግሞ የአዋሬ አብረውኝ ታላላቅ ሰዎች አሉ፣ ትልልቅ ሰዎች፣ የሰፈሩ ሰዎች፣ እናቶች፣ አባቶች፣ ወጣቶች አብረን የተወለድን ያደግን አሉና እነሱም ይህንን ነገር ከግምት ውስጥ ከተው ሁሉን ነገር አይተዋል። ይህንን ነገር ከግምት ውስጥ ከታችሁ ቤታችንን እኔ የቤተሰቦቼን የሞቱትን ቤተሰቦቼን ስማቸውን ማስነሳት ነው የምፈልገውና ይህንን ቤት ደግሞ አበል ስላልበላንበት የራሳችን ቤት ስለሆነ ይህንን ቤት እንዲመለስልን በትህትና እጠይቃለሁ። ከልጅነት ነው ለቅሶ ማቀው ሐዘን ማቀው ቤተሰቦቼ እንዳለ ሞተዋል። እዛ አካባቢ ላይ ተወልጄ ያደግኩበት አካባቢ ያሉት ሰዎች የዛ ቤት ባለቤቶች እንዳለ አርፈዋል። አሁን እኔ ያለሁኝ እኔም አድጌ ገብተዋል። ይህንን ነገር አያቴ እንደውም እንደዚህ ይለኝ ነበረና ታሪክ ማለት እንዲህ አይነት ነገር ነው። ታሪክ ማለት እኔ ያ ትንሽ ልጅ አድጌ ዛሬ የቤተሰቦቼን ቤት እንደዚህ አይነት ነው እነሱ ባይኖሩ ሌላ ሰዎች ሊወስዱ ሲሉ እኔ ደርሼባቸው ይህንን ነገር ማድረጌ ትልቅነት ነው። ለሌላም ሰው ትምህርት ነው፣ ለሌላ ሰዎችም ማስተማሪያ ነው። አቶ ግርማ አሸናፊ፣ ወይዘሮ ጽጌ ክፍሌ፣ ኤልሳቤጥ ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ፣ ጌዲዮን ዳንኤል አናውጥ የሚል ይሄ የኛ ቤት ነው። በአጠቃላይ
እነዚህ ሁሉ ሰዎች የሉም። ገብቷቸዋል። 524 ውስጥም ይሄ ነበረ ቤት ውስጥ የነበሩት ሰዎች። እኔ ለዛ ቤት አንድ ልጅ እና ይህንን ነገር ከግምት ውስጥ አይታችሁ ከፍተኛ 15 ቀበሌ 20 የተወለድኩበት ያደግኩበት ሰፈር ነው። የተወለድኩበት ቦታ ነው። ያደግኩበት ሰፈር ነው። ቤቱ በነፃ ነው የተወረሰው። አበል በልተንበት አናቅም። አበል ያልተበላበት ቤት ይመለስ ተብሏል እና በትህትና ጠይቃለሁ። ከልጅነቴ ሐዘን የነበረብኝ በልጅነቴ ጀምሮ ሐዘን ቤት፣ ለቅሶ ቤት፣ እንትን ቤት እያሉ ሰው ቤት ውስጥ የማይመጣ ሰው አለ። እንደገና ሰው ደግሞ በሐዘን ሰው ያሾፋል፣ በሐዘን ሰው ይቀልዳል እና ይሄ ጥሩ አይደለም። ኢትዮጵያዊነቴ እኔ የራሴን ቤት ነው የጠየቅኩት እንጂ የሌላ ሰውን ቤት አልጠየቅኩም። እግዚአብሔር ያክብርልኝ። አመሰግናለሁ። ስለምታዳምጡኝ ነው እኔ መናገር የፈለግኩት። እንደዚህ አይነት ነገር ላይ መጥቼ ላወራ የፈለግኩት የሆንኩትን ነገሮች እንዳለ ሁላችሁም ታውቃላችሁ። ሁላችሁም ስለምታውቁ ነው ምን እንደገጠመኝ እና እግዚአብሔር ያክብርልኝ። እወዳችኋለሁ። መቼም መላው ኢትዮጵያ ሕዝብ እግዚአብሔር ክብር ያርጋችሁ። ሁሌም አክባራችሁ፣ እወዳችኋለሁ፣ አከብራችኋለሁ። በጣም የሚያሳዝን ነገር ነው እንግዲህ እሱ እየተናገረ ያለውና ቤተሰቦቹ ናቸው ይመስለኛል እንግዲህ ክሎስቱን የራሱ ወደ 8 ወደ 9 ቁጥር ያለውና እህት ወንድሞቹ አይመስሉኝም፣ ግን የቤተሰብ አባላቶቹ ናቸውና የሱ ቤተሰብ አባሎች ናቸውና ሁሉም ኦልሞስት ሁሉም አልቀዋል ነው እሱ እያለ ያለውና በውርስ እኔ የወረስኩትን ቤት ተወስዶብኛል ነው። እኔ ምንም አንድም ነገር እንኳን ሳልጠቀምበት ተወስዶብኛል፣ ባካችሁ መልሱልኝ ነው እያለ ያለውና አስመልሱልኝ፣ አግዙኝ፣ እርዱኝ ነው እያለ ያለውና ይህን ቪዲዮ የምታዩ ሰዎችም ለሚመለከታቸው አካላት ሼር አድርጉለትና አሳውቁለት፣ አትሊስት ይታወቅለትና ቤቱ ቢመለስለት በሚል ነው እንግዲህ ይህንን እየሰራው ያለው። ግን እሱ እየተናገረ ያለው ቪዲዮ ይመስለኛል አሁን 5 ደቂቃ ምናምን ይሄ ቪዲዮ እንኳን ርዝመቱ ማለት ነው። ከቪዲዮ ውስጥ በጣም የተቆራረጠ ሀሳብ እንዳለ ፊል አደርጋለሁ። መጀመሪያ ላይ አብዛኞቻችሁ ለማታውቁ ነው ብሎ ነበር የጀመረው። መጨረሻ ላይ ደግሞ ሁላችሁም ታውቃላችሁ እያለ ነበርና ሀሳቡ የተቆረጠ ሀሳብ እንዳለው ይሰማኛል። እኔ ከቪዲዮ ላይ ብዙ ሀሳቡ ተቆርጧል ብዬ አስባለሁ። ቢሆንም ግን ዋና ሀሳቡን አስተላልፏል ብዬ አስባለሁ። በተመሳሳይ ሁኔታ ደግሞ ቤቴ ተወስዶብኛል፣ ቤቴን ያስመልሱልኝ የሚለውን ዋናው መልእክቱን አስተላልፏል። ከዛ በተጨማሪ ግን በጣም ሀዘን ላይ እንዳለ ፊቱ ያስታውቃል፣ ሁኔታው ያስታውቃል፣ ያለበት ሁኔታ ያስታውቃል። እኔ እንኳን አንድ ጊዜ በአካል አግኝቼዋለሁ እና አሁን እንዳለው አልነበረም። እንደውም አሁን ደህና ተሽሎት ነው እንጂ የሆነ ጊዜ አግኝቼው በጣም ድክም ብሎ በቃ ይሄ ያለ አይደለ በቃ እንዴት ልበላችሁ ትረዱኛላችሁ ብዬ አስባለሁ። በቃ እንደዛ ሆኖ ነበር። ደስ የማይል ሙድ ውስጥ ነበር የነበረውና አይ ዶንት ኖ ምን ማለት እንዳለብኝ አላውቅም። ያሳዝናል። በጊዜው በጣም ተወዳጅ የነበረ ሰው ነው። ወጣቱን ያዝናና፣ በሰዓቱ ወጣት የነበሩ አሁን ደግሞ እድሜያቸው ገፋ ያሉ በሱ እድሜ የደረሱም ሊሆኑ ይችላሉ፣ ያልደረሱም ሊሆኑ ይችላሉ። እነኚህ ሁላ ሰዎች ያዝናና ሰው ነውና ታውቃላችሁ። ሰሞኑ ወንድሙ ጅራ የነበረበትን ሁኔታ ተናግሮ ነበር በቲክቶክ ቀስ ብሎ አይ ሙከራ ምናምን ብሎ ተናግሮ ነበረ። ከዛ በኋላ የነበረውን ለወንድሙ የነበረውን የህዝብ ፍቅር አይተናል። ዋይ ኖት ለሱም እንደዚህ አይነት ነገር ለምን ነው የማናደርገው? ማሳወቅ ያለባቸው ማወቅ ያለባቸው የመንግስት አካላትም ካሉ ማሳወቅ ለነሱ ልክ ነው ልክ አይደለም ሳይሆን የኔ ጥያቄ በቃ እወቁልኝና ቤቴ መልሱልኝ ነው። ሌጋል ነው ኢሌጋል ነው ቤቱ በህጋዊ መንገድ የተወሰደበት አይደለም የሚለው ጥያቄ ውስጥ አይደለሁም። ጀስት እኔን እያልኩ ያለሁት ጀስት ይወቁለትና እንደ ሁኔታው እንደ አስፈላጊነቱና እንደ አርጀንሲው እንደ አስፈላጊነቱ ታይቶ የሚደረገው ነገር ይደረግለት። ሼር ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ይህንን ቪዲዮም ለብዙ ሰዎች እንዲደርስ ለምታውቁት ሰው በሙሉ ቆራርጣችሁም ቢሆን ምንም እንደፈለጋችሁ ማድረጋችሁ ሼር አድርጉለት። ይህን ለማለት አስባለሁ። ላይክ እና ሰብስክራይብ በተለይ ደግሞ ሼር ማድረጋችሁ እንዳትረሱ። ይህ ቪዲዮ ለብዙ ሰዎች እንዲደርስ ማለት ነው። ቴንክ ዩ